ልቦና የሚነግርህን ነገር ማዳመጥ ስትጀምርና ባይሳካስ የሚለውን የፍርሃት ሐሳብ ስታስወግድ ህይወትህ በአስደናቂ ነገሮች የተሞላ ይሆናል። ህይወት ብዙ ጊዜ እንደጠበቅነው አይሆንም። በሰዓቱ ያለውን ሁኔታ ስንቀበል ውስጣዊ ሰላም ይኖረናል። የሚያስጨንቁንን ነገሮች ስንታገል ህይወት ጦር ሜዳ ይሆንብናል። ነገሮችን እንዳሉ ስናይ ውስጣችን ሰላማዊ ይሆናል። ህይወትን በመረጥነው መንገድ ነው የምንመለከተው። አስቀያሚ ነገሮችን የምንፈልግ ከሆነ ከበቂ በላይ እናያለን። ህይወት እሱም ነገር ነው። በዚህ መነጽር ህይወትን መመልከት ሲጀምር ለህይወት ያለ ትርጉም ይለወጣል። ሽንቁር ሚዲያ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ። ልቦና የሚልህን እመነው። ስንት ጊዜ እንደዛ ማድረግ እንዳልነበረብኝ ታውቆኝ ነበር ብለህ ታውቃለህ? ምን ያህል ጊዜ ልቦና እየነገረ ችላ ብለኸው ሌላ መንገድ ተከትለህ ታውቃለህ? ልቦና የሚልህን ማመን ማለት በውስጥ የሚገኘው ምን እንደሚያስፈልግ የሚያውቀው የማንነት ክፍል የሚነግርህን ምክር እንደመስማት ነው። ይህ ድምፅ መከተል የሚገባህን መንገድ፣ መውሰድ የሚገባህን ውሳኔና ማስተካከል ያለብህን ነገሮች ይነግርሃል። ብዙዎቻችን አንድን ነገር አውጥተን አውርደን ካሰብን ትክክለኛ ውሳኔ ላይ የምንደርስ ስለማይመስልን ልቦናችን የሚለንን ነገር አንሰማም። እንደዚያ የሚሆን እንኳን አይመስለኝም፣ ያን ማድረግ እንኳን አንችልም እንላለን። እነዚህ ሐሳቦች ወደ አእምሯችን ሲመጡ እንደማንችል እየተቀበልን እንመጣለን። ከዛ ዛሬ አንችልም ያልነው ነገር ለዘለቄታው ውስንነታችን ሆኖ ይቀራል። ልቦና የሚነግርህን ነገር ማዳመጥ ስትጀምርና ባይሳካስ የሚለውን የፍርሃት ሐሳብ ስታስወግድ ህይወትህ በአስደናቂ ነገሮች የተሞላ ይሆናል። ልቦና የሚልህን ማዳመጥ ማለት ወደ ደስታና ስኬት እንዳትደርስ ከፊት የተደነቀረውን ግድግዳ እንደማፈራረስ ነው። ልብህና ዓይንህን የተሻለ ነገር እንዲያዩ እንደመክፈት ነው። ልቦናህን የማድመጥ ልምድ ከሌለ ትንሽ ጊዜ መድብና አእምሮን ጸጥ አሰኝተህ በጥሞና ተቀመጥ። ብቅ ብቅ እያሉ የሚረብሹን የተለመዱ ሐሳቦች ችላ በላቸውና ረጋ ያሉት ሐሳቦች ከውስጥ ሲወጡ ትኩረትን እነሱ ላይ አድርግ። ያልተለመዱ ግን መልካም ሐሳቦች ከመጡልህ መዝግባቸውና ወደ ተግባር ለውጣቸው። ለምሳሌ ለምትወደው ሰው ደውልለት የሚል ሐሳብ ከመጣልህ ደውል። ልቦና ተረጋግተህ ለራስህ ጊዜ ስጥ ሲልህ ወደ ተግባር መለወጥ ስትጀምር በህይወትህ ለውጥ መመልከት ትጀምራለህ። ነገሮችን እንዳሉ ተቀበል። በብዙ መንፈሳዊ ፍልስፍናዎች ውስጥ ያለ መሰረታዊ መርህ ህይወት በአንድ መንገድ እንዲሆን ከመጎትኮት ይልቅ እንዳለው መቀበል የሚል ይገኝበታል። ይህ ሐሳብ ጠቃሚ የሆነበት ምክንያት በውስጣችን የሚፈጠሩት ግብግቦች የሚመነጩት ህይወትን ለመቆጣጠር ካለን ፍላጎትና ነባራዊውን እውነት ላለመቀበል ከምናደርገው ጥረት ስለሆነ ነው። ህይወት ብዙ ጊዜ እንደጠበቅነው አይሆንም። በሰዓቱ ያለውን ሁኔታ ስንቀበል ውስጣዊ ሰላም ይኖረናል። ስለ ህይወትና ስለሚያጋጥሙን ነገሮች ግምት ይዘን ስንሄድ በሚፈጠረው ነገር የሚሰማን ደስታና ልንማር የምንችለው ነገር ይቀንሳል። የሚያጋጥመን ነገር ሊያስተምረን የሚችለውን ነገር እንዳናይና ጉዟችንን በእርጋታ እንዳናልፍ ይከለክለናል። ልጆቻችንን ሲነጫንጩ ወይም ሚስታችን ስትቃወመን ምላሽ ከመስጠት ይልቅ ልባችንን ከፍተን ነገሮችን እንዳሉ ለመቀበል እንሞክር። ነገሮች እኛ እንደምንፈልገው ባይሆኑም ምንም ችግር እንደሌለው እናሳያቸው። ለረጅም ጊዜ የሰራንበት ፕሮጀክት ተቀባይነት ሲያጣ እንደተሸነፍን ከመቁጠር ለራሳችን አሁን ተቀባይነት አላገኘም፣ በቀጣይ ግን ሊያገኝ ይችላል እንበል። በረጅሙ እንተንፍስና ረጋ ብለን እንቀበለው። ልባችንን ከፍተን እውነታን ስንቀበል ንጭንጭ፣ ወቀሳ ወይም ውድቀት እንደሚያዝናናን ለማስመሰል አይደለም፣ ነገር ግን ደስታችን ከሁኔታዎች ከፍ እንዲል በማሰብ ነው። ነገሮች እንደጠበቅነው ባይሆኑም ደህና ሆነን ጉዟችንን እንቀጥላለን። በአስቸጋሪ ነገሮች ውስጥ ሆነንም ነገሮችን እንዳሉ ስንቀበል ያሳሰቡን ነገሮች የሚፈጥሩብን ጫና እየቀነሰ ሲሄድ እናያለን። ነገሮችን በጥልቀት ለመረዳት እንችላለን። የሚያስጨንቁንን ነገሮች ስንታገል ህይወት ጦር ሜዳ ይሆንብናል። ነገሮችን እንዳሉ ስናይ
ውስጣችን ሰላማዊ ይሆናል። ይህንን ዘዴ ከሚያጋጥሙ አነስ ያሉ ችግሮች አንዱ ላይ ሞክረው። ቀስ በቀስ ተመሳሳይ መረዳት ለትልልቆቹ ችግሮችም መጠቀም ትለምዳለህ። በሰው ጉዳይ ጣልቃ አትግባ። መስተጻረር በበዛበትና ውስብስብ በሆነ ዓለም ውስጥ የራስን ልማዶች ተቆጣጥሮ ዝንባሌዎችን አስተካክሎ ጉዳዮችን በየፈርጃቸው አድርጎ የተረጋጋ ሕይወት ለመምራት መሞከር አስቸጋሪ ነው። የሌላ ሰው ሕይወት ውስጥ ጣልቃ ስንገባ ደግሞ ጭራሽ የማይታሰብ ይሆናል። እሷም በሆነ እንደዛ አላደርግም ነበር፣ ወይም እንደዛ ማድረጉ ይገርማል፣ ወይም ምን አስቦ ይሆን አይነት አባባሎች በቀን ስንት ጊዜ እንላለን። እንደዚህ እያልን መቆጣጠር በማንችላቸውና በማይመለከተን ጉዳዮች ተናደን ተብሰክስከን እናውቃለን። ሰዎችን መርዳት አስፈላጊ ነው። ነገር ግን መቼ መርዳት እንዳለብንና መቼ ዝም ማለት እንዳለብን መለየት ያስፈልጋል። በሰው ጉዳይ ጣልቃ ለመግባት ችግሮች ሲፈጠሩ ዘው ብሎ ለመርዳት ከመሞከር ባለፈ ሌሎች ነገሮችንም ያጠቃልላል። ሐሜት፣ ስለ ሰዎች መጠየቅ፣ የሰዎችን ወሬ ማዳመጥ ወዘተ። አብዛኞቻችን የሌሎች ሰዎች ችግርና ድክመት ላይ የምናተኩረው ከራሳችን ችግርና ድክመት ለመሸሽ ነው። የማያገባ ሁኔታ ውስጥ ልትገባ ስትል ራስን ስትገታ ብስለት የተሞላበት ነገር ስላደረግ ራስን ልትሸልም ይገባል። እንደዛ ሲሆን በሚያገባ ጉዳይ ላይ ልታውለው የምትችለው ብዙ ጊዜ ብዙ ጉልበት ይኖራል። በመደበኛ ነገሮች ውስጥ አስደናቂ ነገሮችን ፈልግ። የሆነ ጋዜጠኛ ሁለት የግንባታ ሰራተኞችን ምን እየሰራችሁ ነው ብሎ ይጠይቃቸዋል። የመጀመሪያው በቅሬታ ተሞልቶ ይህንን አሰልቺ ስራ ነው የምሰራው፣ ቀኑን ሙሉ ጡብ ስደረድር እውላለሁ፣ ነገር ግን የሚከፈለኝ ደሞዝ በጣም አነስተኛ ነው፣ ባሪያው ያህል ነው የሚሰማኝ ብሎ ይመልሳል። የሁለተኛው መልስ ደግሞ የተለየ ነበር። በጣም እድለኛ ሰው ነኝ፣ ይህንን አስደናቂ ህንፃ እየሰራው ነው፣ ስራዬ እነዚህን ትንንሽ ጡቦች ወደ አስገራሚ ህንፃ መለወጥ ነው ብሎ መለሰ። ሁለቱም ትክክል ናቸው። ህይወትን በመረጥነው መንገድ ነው የምንመለከተው። አስቀያሚ ነገሮችን የምንፈልግ ከሆነ ከበቂ በላይ እናያለን። በስራ፣ በሰዎች ውስጥ እንዲሁም በዓለም አጠቃላይ ስህተት የምትፈልግ ከሆነ በእርግጠኝነት ታገኛለህ። በተቃራኒውም ደግሞ እውነት ነው። መደበኛ ነገሮች ውስጥ አስደናቂ ነገርን መፈለግ ትችላለህ። ሁለተኛው ግንበኛ በጡቦች ውስጥ ትልቅ አስደናቂ ህንፃ ታይቶታል። ጥያቄው አንተስ የሚለው ነው። በመደበኛ ውስጥ የሚገኘውን አስደናቂ ነገር መመልከት ትችላለህ? አስደማሚውን የዓለም እንቅስቃሴ፣ የተፈጥሮን ውበት፣ አስደናቂ የሰዎች ተፈጥሮ ማየት ትችላለህ? የምርጫ ጉዳይ ነው። በህይወት ውስጥ ብዙ ተአምር የሚያስብሉ ነገሮች አሉ። ህይወት እሱም ነገር ነው። በዚህ መነጽር ህይወትን መመልከት ሲጀምር ለህይወት ያለ ትርጉም ይለወጣል። ሽንቁር ሚዲያ፣ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ፣ ነገን ዛሬ።